ቻችን በያላችሁበት እንደምን አላችሁ እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን እያለ የምህረት ሴቶችና ህጻናት በጎ አድራጎት ድርጅት የክረምት በጎ ፍቃዱን እያከናወነ ይገኛል። የምህረት ሴቶችና ህጻናት በጎ አድራጎት ድርጅት በስሩ ለሚተዳደሩ ህጻናት የተለያዩ ተሰጥኦ ያላቸውን ተማሪዎችን መድረክ ላይ ስራቸውን እያቀረቡ ከአዲስ አበባ ዩኒቨርሲቲ የአርት ተማሪዎች በመምጣትና ለተከታታይ ስልጠና በመስጠት አቅማቸውን እንዲያዳብሩና ነገ ሀገር ተረካቢ ትውልድ በጥበብ በማነጽ ለሌሎችም አርአያ እንዲሆኑ በማድረግ አንጻር በበኩላቸውን እየተወጣ ይገኛል። የዩኒቨርሲቲ ተማሪዎችም ሀሳባቸውን በመግለጽ ቀጣይ ከምህረት ሴቶችና ህጻናት በጎ አድራጎት ድርጅት በሙያችንና በጉልበታችን በእውቀታችን በገንዘባችን እናግዛለን በማለት የቀጣይ ምን እንስራላችሁ በማለት እናግዛችሁ በማለት ጠይቀው ሀሳባቸውን ተቀብለዋል። የድርጅቱ ስራ አስኪያጅ ክብርት ወይዘሮ ፀሐይ ሽመልስም ከዩኒቨርሲቲ ለመጡ ተማሪዎች ከፍተኛ ምስጋና በማቅረብ እኛ ከእናንተ የምንፈልገው ትልቁ ነገር አብራችሁን ከጎናችን እንድትሆኑ ከዚህ ለሚማረው ከ15 በላይ ተማሪዎች የተለያዩ የትምህርት ቁሳቁሶችንና የክረምት በጎ ፍቃድ ትምህርት ብታገዙን በማለት ሀሳባቸውን ሰጥተዋል። በመጨረሻም የዩኒቨርሲቲ ተማሪዎች በተለያዩ ተሰጥኦ ላይ ስራቸውን ላቀረቡ ህጻናት ከአዲስ አበባ ዩኒቨርሲቲ ከቲያትር ጥበባት ትምህርት ቤት እና የባህል ማዕከል ሰርተፍኬት ከታላቅ አክብሮት ጋር ሰጥተዋል። ክቡራትና ክቡራን ተመልካቾቻችን በያላችሁበት ይህንን ሀሳብ ሼር፣ ኮፒ ሊንክ በማድረግ እንዲዳረስ አድርጉልን። የምህረት ሴቶችና ህጻናት በጎ አድራጎት ድርጅትን በቴሌብር ይደግፉ። የሁልጊዜ አጋራችን ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። በምናገኘው እንኖራለን፣ በምንሰጠው ህይወት እንዘራለን። ምህረት ሴቶችና ህጻናት በጎ አድራጎት ድርጅት